ሰላም ጤና ይስጥልኝ ውድ ተከታታዮቼ እንደምን አላችሁ? አሁን የምናየው ምንድነው ደግሞ ዴስክቶፕ ኮምፒውተር ሊሆን ይችላል ላፕቶፓችን ቢዚ የሆነ ካስቸገረን ፍጥነቱ እንዴት መጨመር እንችላለን ነው። የመጀመሪያ ዊንዶው ፕላስ አር ሚል በተን እንጫናለን። ዘን የመጀመሪያው ፐርሰንት ብለን ኦኬ እንላለን ማለት ነው። ዘን በዚህ መንገድ ይከፍታል። ይህ እንግዲህ እንደምታዩት አላስፈላጊ ፋይል ነው። እኛ ኮምፒውተር በምንጠቀም ሰዓት የሚከፍት ዳታ ነው። ከፍቶ ግን ይሄ ሎካል ሲ ላይ ነው ስቶርድ የሚሆነው። ስለዚህ ይሄ አንደኛ ኮምፒውተራችን ቢዚ ያደርግብናል ማለት ነው። ስለዚህ ኮንትሮል ፕላስ ኤ ዘን ሽፍት ድሌት ብለን ሙሉ ፋይሉን ይሄን እናጠፋለን ማለት ነው። ስኪፕ ማለት እንችላለን። አሁን የከፈትነው ፋይል ስላለ ነው። እናንተም ያው ይሄ ይገጥማችኋል፣ ግን ይሄን ስኪፕ በማለት ማስተካከል ትችላላችሁ ማለት ነው። ዘን ወደ ሰከንድ ስቴፕ እንሂድ። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው ኮምፒውተር ከገዛን ጀምሮ እያንዳንዱ ያደረግነውን አክቲቪቲ ለማየት እዚህ ውስጥ እንገባለን። ዘን ፐርፊች ብለን እንጽፋለን። ፐርፊች ብለን ከጻፍን በኋላ ዘን ኦኬ ነው የምንለው። ይሄ ማለት ምንድነው አጠቃላይ ኮምፒውተር ከገዛን ጀምሮ አጠቃላይ ቼክ ማድረግ ትችላላችሁ። የተከፈቱ ፋይሎች እና አጠቃላይ ክሬት የሆኑ ሾርት አክቲቪቲዎች ናቸው። ስለዚህ እነዚህንም ምን ማድረግ ይጠበቅብናል ማለት ነው። ኮንትሮል ፕላስ ኤ ሽፍት ድሌት በማድረግ እነዚህን ኦልሬዲ ደልተናል። ዘ ሰከንድ ዋን ተምፕ ነው። ጀስት አሁንም ዊንዶው አር ብለን እንገባለን። ዘን ተምፕ እኔ ጋር ኦልሬዲ ስላለ ነው እዚህ ጋር ተምፕ እንፈልገው። ዘን ኦኬ እናደርጋለን። ያው በዚህ መንገድ አሁንም ተምፕ ላይ እኔ 19 አይተም አለ ብሏል። እናንተ ጋር ቼክ አድርጉ ምን ያህል አይተም እንደሚይዝ። ዘን ኮንትሮል ፕላስ ኤ ሽፍት ድሌት በዚህ መንገድ ድሌት እናደርጋለን ማለት ነው። ይሄው እንደምታዩት ነው። ኮምፒውተራችን ቢዚ የሚያደርግብን ምክንያቱም እነዚህ ፋይሎች አሁን እስካሁን ያየናቸው ኢንተርናል ሜሞሪው ላይ ራን ስለሚሆኑ ብዙ ጊዜ ኮምፒውተራችን ቢዚ እንዲሆን ያደርጋል። ስለዚህ በዚህ መንገድ ኮምፒውተራችን ፋስት እንዲሆን ማድረግ እንችላለን ማለት ነው። ዘን ያው ጨረሰ። ሁለት ሶስቱን ከፍተን ማየት እንችላለን። ያው ተምፕ ምንም ፋይል የለም፣ ፐርፊች ምንም ፋይል የለም፣ ተምፕም ምንም ፋይል የለም። እነዚህ ኦልሬዲ አሁን እየተጠቀምንባቸው ያሉ ፋይሎች ስለሆነ ነው። ስለዚህ በዚህ መንገድ ኮምፒውተራችን ፍጥነት መጨመር እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ። በሌላ ቱቶሪያል እስከምንገናኝ ሰላም ቆዩ።